ኒውዮርክ ሴሽን፣ ለንደን ሴሽን ምናምን እያላችሁ የምከፋፍሉ እንደዚህ የሚባል ነገር የለም። አንዴ ላስረዳችሁ። በተለይ ኢንዲኬተር እየተጠቀማችሁ እንደዚህ የምከፋፍሉ እስከዛሬ ስትሳሳቱ ነበር። ሴሽን ማለት አንድ ሀገር ላይ ወይም ደግሞ ስፔሲፊካሊ ያ ኤክስቼንጅ ያለበት ከተማ ላይ የሚነጋበት ወይም ደግሞ የስራ መግቢያ ታይም ብቻ ነው። ማወቅ ያለባችሁ ግን ሁለት ዋና ዋና የሆኑ ኪ ታይሞች አሉ። የመጀመሪያው ፕሪ ማርኬት ኦፕን ታይም ነው። ሁለተኛው ደግሞ ኖርማል ትሬዲንግ ሃወርስ ኦፕን ታይም ነው። ፕሪ ማርኬት ማለት ትላልቅ ባንኮችና ኢንስቲትዩሽኖች ከዋናው ማርኬት ኦፕን በፊት አንዳንድ ፖዚሽኖችን የሚያስቀምጡበት፣ ኦርደሮችን የሚያስቀምጡበት፣ ትላንት ሪያክት ያልተደረገበት ኒውሶች ላይ ሪያክት የሚያደርጉበት ታይም ብቻ ነው። ይሄ እንግዲህ የሚጀምረው በእነሱ 4 ኤኤም ወይም ደግሞ ከሌሊቱ 10 ሰዓት ነው ለእነሱ ማለት ነው በኒውዮርክ ታይም። ከዛ ደግሞ ብዙ ሰዎችን የሚያሳስተው ሴሽን ኦፕን ታይም አለ ወይም ደግሞ ኒውዮርክ ሴሽን የሚሉት። ይሄ ደግሞ የሚጀምረው 8 ኤም ወይም ደግሞ ከነጋ 2 ሰዓት ላይ ነው። ይሄ የስራ መግቢያቸው ሰዓት እንጂ የማርኬት ኦፕን ታይም አይደለም። በዚህ ጊዜ ነው እንግዲህ አብዛኛው ዜናዎች የሚለቀቁት። 8 ኤም ማለት በእኛ 4 ፒኤም ወይም ደግሞ 10 ሰዓት አካባቢ ነው። ስቲል ፕሪ ማርኬት ነው፣ ግን ሰዎች ወደ ስራ ገብተዋል። ሴሽኑ እየተከፈተ ነው ማለት ነው። ነገር ግን ስቲል አልተከፈተም። በመጨረሻም ከሴሽን ኦፕን 1 ሰዓት ተኩል በኋላ ወይም ደግሞ 9:30 ኤኤም ወይም ደግሞ 3 ሰዓት ጠዋት 3 ሰዓት ተኩል ላይ ኖርማል ማርኬት ኦፕኑ ይደረጋል ማለት ነው። ትክክለኛ ሰዓት በደንብ ካላወቃችሁ በጣም ነው የምትቸገሩት። ፕሪ ማርኬቱ ላይ ማርኬቱ ስቲል ይንቀሳቀሳል፣ ግን ትናንሽ ሊኩዲቲዎችን ብቻ ነው ግራብ የሚያደርገው። ለዛም ነው ዜናዎች በዛ ሰዓት የሚለቀቁት። ነገር ግን ከትክክለኛው ማርኬት ኦፕን በኋላ የዛኔ ነው ትክክለኛዎቹ ሊኩዲቲዎች መወሰድ የሚጀምሩ ትላልቆቹ። ለንደንም የኤዥያ ሰዓትንም በዚሁ መልኩ ሰርች አድርጋችሁ ትክክለኛ ሰዓቶቹ ማግኘት ትችላላችሁ። ይሄ ለስቶክ ብቻ ነው፣ ለጎልድ እና ለከረንሲ ፔሮች አይሰራም የምትሉ ካላችሁ ደግሞ 10 ሰዓት ላይ እና 11 ተኩል ላይ ያለውን የማርኬት ሙቭመንት ማነጻጸር ትችላላችሁ። 10 ሰዓት ላይ ማርኬት ሙቭ የሚያደርገው ፕሪ ማርኬት ላይ ዜና ካለ ብቻ ነው። እና ደግሞ ስለ ክሪፕቶ ከረንሲ እንደዚህ በጥልቀት መማር የምፈልጉ ከሆነ እዚህ ጋር ሜንሽን ያደረኩላችሁን ቪዲዮ ገብታችሁ እዩት።